የኢትዮጵያ አየር ኃይል የጦር ጀቶች በዛሬው ዕለት በመቀሌ ከተማ ሰማይ ላይ በረራ ሲያደርጉ መታየታቸውን የከተማዋ ነዋሪዎች ገልጸዋል። ይህ ክስተት በፌዴራል መንግስትና በህወሓት መካከል የፕሪቶሪያ የሰላም ስምምነት ከተፈረመ ወዲህ ለመጀመሪያ ጊዜ የተመዘገበ ሲሆን በረራው የተከናወነበት አጋጣሚ ደግሞ በክልሉ የታየውን ከፍተኛ የፖለቲካ ለውጥ ተከትሎ የመጣ ነው። ህወሓት የፕሪቶሪያውን ስምምነት በጣሰ መልኩ የክልሉን ምክር ቤት ስብሰባ በመጥራት ዶክተር ደብረጽዮን ገብረ ሚካኤል ጀነራል ታደሰ ወረደን ገልብጠው የትግራይ ክልል ፕሬዝዳንት ሆነው እንዲመረጡ ማድረጉ ታውቋል። ይህ እርምጃ ህወሓት ከስምምነቱ ወጥቶ ዳግም ወደ ጦርነት እያመራ ነው የሚሉ ስጋቶችን በከፍተኛ ሁኔታ እንዲቀሰቀሱ አድርጓል። የጦር ጀቶቹ በከተማዋ ሰማይ ላይ የታዩት ይህ የሹመት ለውጥ እየተከናወነ በነበረበት ጊዜ መሆኑ ሁኔታውን እጅግ አሳሳቢ አድርጓል። የፌዴራል መንግስቱ እስካሁን ስለተከናወነው የፕሬዝዳንት ለውጥም ሆነ ስለ ጦር ጀቶቹ በረራ በይፋ ያለው ነገር የለም። ይሁን እንጂ የጀቶቹ መታየት በክልሉ የተፈጠረውን ፖለቲካዊ እንቅስቃሴ ተከትሎ የተሰጠ ወታደራዊ ምላሽ ሊሆን እንደሚችል ግምቶች እየተሰነዘሩ ይገኛሉ። በወቅታዊው የትግራይ ክልል ፖለቲካዊ ቀውስና በህወሓት አመራሮች መካከል እየተካሄደ ባለው ሽኩቻ ላይ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ካህሳይም ጠንከር ያለ ትችት ሰንዝረዋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ካህሳይ በክልሉ እየታየ ያለውን የስልጣን ሽግግርና የዶክተር ደብረጽዮን ገብረ ሚካኤልን ዳግሞ ወደ መንበሩ መመለስ ከህፃናት ጨዋታ ጋር በማመሳሰል ክፉኛ ነቅፏል። ጌታቸው ረዳ ካህሳይ በማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍ ድርጊቱን ቃንጫ መርዓት ከሚባለው የህፃናት የሰርግ ጨዋታ ጋር አነጻጽረውታል። አማካሪው በቁጭት በገለጹ ጽሑፋቸው ህፃናት እንኳ ሲያድጉ የሚያቆሙትን የቃንጫ መርዓት ጨዋታ እነዚህ የተወሰኑ የደናቁርት ዛሬም እያላገጡ ደግመውታል። እንሳቅ ወይስ እናልቅስ ካሉ በኋላ እነዚህ ሳይወገዱ የትግራይ ህዝብ ሰላም አያገኝም ሲሉ በደብረጽዮን ገብረ ሚካኤል የሚመራው ቡድን ለክልሉ ሰላም እንቅፋት መሆኑን በይፋ ተናግሯል። ይህ የአቶ ጌታቸው ረዳ ንግግር በህወሓት ከፍተኛ አመራሮች መካከል የነበረው ክፍፍል አሁን ወደ ለየለት የፖለቲካ ፍጥጫ መሸጋገሩን የሚያሳይ ነው። በተለይም አቶ ጌታቸው የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው ከተሾሙ በኋላ በመቀሌ ያለውን የቡድን እንቅስቃሴ የደናቆርት ጨዋታ ሲሉ መጥራታቸው በፌዴራል መንግስቱና በመቀሌ ባለው አዲሱ አመራር መካከል የሚኖረው ግንኙነት ምን ያህል ውጥረት የነገሰበት ሊሆን እንደሚችል ማሳያ ተደርጎ ተወስዷል። በአሁኑ ጊዜ በትግራይ ክልል ውስጥ ያለው የፖለቲካ ሽኩቻ መባባስና አመራሮቹ የቃላት ጦርነት ውስጥ መግባታቸው ክልሉን ወደ ሌላ ያልተፈለገ ቀውስ ውስጥ እንዳይከተው በብዙዎች ዘንድ ከፍተኛ ስጋት እየተፈጠረ ነው። ጋዜጠኛ ዳዊት ከበደ እንደገመተው በእርግጥም የተፈራው ሆኗል። አውራምባ ታይምስ በህዳር 23 ቀን 2018 ዓ.ም ያቀረበው ትንቢታዊ ዘገባ ሳይሸራረፍ መፈጸሙን ጋዜጠኛው ራሱ ገልጿል። የፕሬዝዳንት ስልጣናቸውን ደግመው ለመጨበጥ ላለፉት 3 ዓመታት ለአስጨራሽ ጥረቶችን ሲያደርጉ የቆዩት ዶክተር ደብረጽዮን ገብረ ሚካኤል ከብዙ አሰልች ሙከራ በኋላ ዛሬ ህልማቸው ተሳክቶ መቃብር ፈንቅሎ ህይወት በዘራው ምክር ቤት ፕሬዝዳንት የሚል ማዕረግ ተመድቦላቸዋል ሲል ጽፏል። ዶክተር ደብረጽዮን ገብረ ሚካኤል ከ6 ዓመት በፊት መስከረም 14 ቀን 2013 ዓመተ ምህረት በዚሁ ምክር ቤት ፕሬዝዳንት ተደርገው ቃለ መሐላ ከፈጸሙ ከአንድ ወር ከ10 ቀን በኋላ በጥቅምት 24 ቀን 2013 ዓመተ ምህረት የትግራይ ጦርነት መለኮሱን ጋዜጠኛው አስታውሷል። ጦርነቱን ተከትሎ ዶክተር ሙሉ ነጋና ዶክተር አብርሃም በላይ በተከታታይ ጊዜያዊ ፕሬዝዳንት ተደርገው ቢሾሙም ደብረጽዮን ግን ራሳቸውን እንደ አማጺ ቡድን መሪ እየቆጠሩ ብቻ ሳይሆን ጦርነቱን በበላይነት የመራውን ማዕከላዊ ኮማንድንም በሰብሳቢነት እየመሩ ከ1 ሚሊዮን በላይ ነፍስ የቀጠፈውን ጦርነት በውሳኔ ሰጭነት መምራታቸውን ዳዊት ገልጿል። እዚህ ላይ በርካታ የትግራይ ልሂቃን ዘንድ ከሚከሰሱባቸው ጉዳዮች አንዱ በበቂ ሁኔታ ሳይዘጋጁ የተዘጋጁ መስለው ለብዙ የትግራይ ልጆች እልቂት ምክንያት የሆነ ጦርነት ውስጥ ገብተዋል የሚል መሆኑም ተጠቅሷል። እንዲያም ሆኖ ይህ ለ2 ዓመት የዘለቀው ደም አፋሳሹ ጦርነት በዓለም አቀፉ ማህበረሰብ ጥረት በድርድር ተቋጭቶ በጥቅምት 23 ቀን 2015 ዓ.ም የፕሪቶሪያ የሰላም ስምምነት መፈረሙን አብራርቷል። በዚሁ ስምምነት መሰረት በተቋቋመው ጊዜያዊ አስተዳደር ውስጥም ቢሆን ደብረጽዮን ራሳቸውን ፕሬዝዳንት አስደርገው ለማስወሰን ቢሞክሩም የእሳቸው ሹመት ጠቅላይ ሚኒስትር አብይ አህመድ በወቅቱ ባለመቀበላቸው በእሳቸው ምትክ ጌታቸው ረዳ ካህሳይ እንዲሾሙ መደረጉን ዳዊት ጽፏል። ሆኖም በዚህ ደስተኛ ያልሆኑ ደብረጽዮን ከጥቂት ቆይታ በኋላ ጌታቸው ረዳ ካህሳይን ስልጣን መፈታተን መጀመራቸውንና በተለይ ከ1 ዓመት ቆይታ በኋላ የፓርቲያቸው መዋቅር እንዲሁም የሰራዊቱን ከኮር በላይ የሚባልን ህዋስ ተጠቅመው ጌታቸው ረዳ ካህሳይን ከመቀሌ ማስባረራቸውን ገልጿል። ደብረጽዮን ገብረ ሚካኤል ያንን የጸረ ጌታቸው ዘመቻ በስኬት የመሩት
ወደ ስልጣን መለሳለሁ በሚል ግምት እንደነበረ የገለጸው ጋዜጠኛው እንደዚያም አድርገው ወደ ፕሬዝዳንትነት የመመለሳቸው ህልም ግን አልጋ ባልጋ እንዳልሆነላቸው ጠቁሟል። የጌታቸውን ከስልጣን መነሳት ተከትሎ ራሳቸውን እንደ ቀጣይ እጩ ቆጥረው ወደ አዲስ አበባ ተደጋጋሚ ምስጢራዊ ጉዞዎችን ያደረጉት ደብረጽዮን ገብረ ሚካኤል የጠቅላይ ሚኒስትሩን ቀልብ እንዳልሳቡ መገለጹን የቅርብ ወዳጆቻቸውን ጠቅሶ ጽፏል። በደብረጽዮን አሰልቺ ተማጽኖ የተሰላቹ ጠቅላይ ሚኒስትሩ በመጨረሻ ኃይለ ቃል አዘል በሆነ ንግግር ደብረጽዮን ይሉኝታ ይኑርህ እንጂ ካንተ ውጭ በክልሉ የተሻለ ሰው የለም እንዴ እንዳሏቸው ዳዊት አስፍሯል። በእርግጥም ፓርቲያቸው ህወሓትን በደብረጽዮን እጩነት ሙሉ መተማመን እንዳልነበረው የሚገልጹ አንድ የፓርቲው ከፍተኛ አመራር አባል አንተ እጩ እንድትሆን ሳንፈቅድልህ ወደ አዲስ አበባ ተጉዘ ራስህን በእጩነት ማቅረብ አልነበረብህም ተብለው መተቸታቸውን ዳዊት ገልጿል። ሆኖም በፓርቲው ባህል የሊቀመንበር ስህተት ስለማይጎላ የደብረጽዮንም ጥፋት መታለፉን ጠቅሷል። ቀጥሎ ፓርቲው ለፕሬዝዳንትነት እጩ የሚሆን ሰው ሲያቀርብ በደብረጽዮን ብቸኛ ተቃዋሚነት በሌሎች የማዕከላዊ ኮሚቴ አባላት ሙሉ ድጋፍ ሌተናንት ጀነራል ታደሰ ወረደ እጩ ተደርገው መቅረባቸውንና ጠቅላይ ሚኒስትሩም ሹመቱን ማጽደቃቸውን አውራምባ ታይምስ በወቅቱ በሰበር ዜና መዘገቡን አስታውሷል። ከዚህ በኋላ በ4 ኪሎ ይሁንታ ወደ ፕሬዝዳንትነት እንደማይመለሱ እርግጠኛ የሆኑት ዶክተር ደብረጽዮን ለየት ያለ ስትራቴጂ ለመከተል መወሰናቸውን ዳዊት ጽፏል። አንድ የፓርቲ ማዕከላዊ ኮሚቴ አባልን ጠቅሶ እንደገለጸው ዶክተር ደብረጽዮን ገብረ ሚካኤል ለጌታቸው ረዳ ካሳ የሰጡትን የ1 ዓመት እፎይታ ለጀነራሉ አልሰጧቸውም። ዶክተር ደብረጽዮን ታማኝ ሰዎቻቸውን በማሰማራት ጽምዶ የሚባለውን ድንበር ተሻጋሪ እንቅስቃሴ ሲያስጀምሩ ሌፍተናንት ጀነራል ታደሰ ወረደ ፕሬዝዳንትነት ስልጣን ከተረከቡ ገና 3 ሳምንታት እንደነበር አመራሩ መግለጻቸውን ዳዊት አስፍሯል። ጽምዶን እንደ ሁለተኛ መውጫ መንገድ ቆጥሮ የተነደፈው ፍኖተ ካርታ ጀነራሉን አስተዳደር ለፈተና እንዲጋለጥ ማድረጉን ጠቅሶ ያካሄድ ግን የራሱ የሆነ አሉታዊ መዘዝ ይዞ መምጣቱ አልቀረም ሲል ገልጿል። ህገ መንግስቱን በጣሳ እንኳን ድንበር ተሻጋሪ የውጭ ግንኙነት እያደረጋችሁ ነው የሚለው ክስ ለፌዴራል መንግስቱ ነጥብ ማስቆጠሪያ መሆኑንና የአገልግሎት አቅርቦት ዕቀባ እንዲደረግ የደብረጽዮን የጽምዶ ፕሮጀክት የአንበሳ ድርሻ እንደነበረው ዳዊት አብራርቷል። ወደ ፕሬዝዳንትነት ለመመለስ ካላቸው ጉጉት የተነሳ ጤናቸውን ጭምር አደጋ ላይ እንዳይጥሉ በቅርብ ወዳጆቻቸው የሚሰጋላቸው ደብረጽዮን ገብረ ሚካኤል ላለፉት 8 ወራት የጀነራል ታደሰ ወረደን ስልጣን መገዝገዛቸውን መቀጠላቸውን ዳዊት ከበደ ጽፏል። በፓርቲያቸው መዋቅር ውስጥ ካሉ ካድሬዎችና በዲያስፖራ ከሚገኙ ጥቂት ደጋፊዎች በስተቀር ምንም አይነት ህዝባዊ ድጋፍ እንደሌላቸው የሚነገርላቸው ደብረጽዮን ገብረ ሚካኤል በዛሬው ዕለት ቃለ መሐላ ፈጽመው ፕሬዝዳንት የሚል ካባ መድረባቸውን በመጥቀስ ይህን ተከትሎ ምን ይመጣል የሚለው ጥያቄ ግን ለብዙዎች የጭንቀት መንስኤ ሆኖ መቀጠሉን ዳዊት ጽፏል። አባተ የአባስበር ልጅ በሚል የብዕር ስም የሚጽፉ ሰው ባሰፈሩት የትዝብት ማስታወሻ የዶክተር ደብረጽዮን ገብረ ሚካኤልን ዳግም ወደ ስልጣን መመለስ የድርጅቱን ኋላ ቀርነት ማሳያ ነው ሲሉ ይተቻሉ። እንደሳቸው ከሆነ ህወሓት ቢያንስ ለይስሙላ እንኳን አዲስ ሰውን ከፊት አስቀምጦ ከጀርባ በድርጅታዊ አሰራር ለመመራት አለመቻሉ የሚገርም ነው። ደብረጽዮን የተሸናፊ አመራር ምልክት መሆናቸውን የሚነግረው አካል በማጣቱ የድርጅቱን ዝቅጠት ያሳያል ይላሉ። ቀደም ሲል ህወሓት ጠንካራ የውስጥ ትግል የሚደረግበትና ዴሞክራሲያዊ ማዕከላዊነትን መመሪያዋ ያደረገች ድርጅት እንደነበረች ያስታወሰው አባተ አሁን ግን የተሸነፈን አመራር ዳግም ወደ መንበሩ ካመጣች ከስሟ በስተቀር ህልውናዋ አክትሟል ሲል ደምድሟል። በሌላ በኩል ደብተራ በሚል ስም አስተያየታቸውን የሰነዘሩ ታዛቢ ጉዳዩን ከቀጣዩ የጦርነት ስጋት ጋር አያይዘውታል። አይለፍልሽ የተባለች ሀገር ሲሉ ምሬታቸውን የገለጹት ደብተራ ከጥቂት ጊዜያት በኋላ በማህበራዊ ሚዲያዎች ላይ የጦርነት ቅስቀሳዎች እንደሚጀምሩ ስጋታቸውን ይገልጻሉ። እንደ አሉላ ሰለሞን ያሉ ግለሰቦች በሎም ማለታቸውን ናትናኤል መኮንን በቀን 3 ጊዜ በየከተማው ዜና ማዞሩ እንዲሁም እነ ሙክታሮቪችና በላይ በቀለ ወያህ ከመስመር ፎቶ መለጠፋቸው አይቀሬ መሆኑን ይተነብያሉ። በዚህ ሂደትም ህዝቡ ዳግም የኋላ ቀሩ ቡድን ደጋፊ እየተባለ ለስርና ለእንግልት እንደሚዳረግ ህወሓትም ዳግም ወረራ ሊፈጽም እንደሚችል በመጥቀስ ትውልድ ገብሮ የማይጠግብ ድርጅት ሲሉ ይከሱታል። በሌላ ግን ተያያዥ በሆነ ዜና በኢትዮጵያ የሱዳን አምባሳደርና የአፍሪካ ህብረት ቋሚ መልእክተኛ የሆኑት አልዘይን ኢብራሂም ሁሴን በትናንትናው ዕለት አዲስ አበባ ለቀው ወደ ካርቱም መመለሳቸውን ሱዳን ሆራይዘን ዘግቧል። አምባሳደሩ ወደ ሀገራቸው የተመለሱት የሱዳን የውጭ ጉዳይ ሚኒስቴር ባስተላለፈላቸው አስቸኳይ ጥሪ መሰረት መሆኑ ታውቋል። ይህ ጥሪ የቀረበው በካርቱም ዓለም አቀፍ አየር ማረፊያ ላይ ለተፈጸመው የድሮን ጥቃት የኢትዮጵያ እጅ አለበት በሚል የሱዳን መንግስት ተቃውሞ ካሰማ በኋላ ነው። የሱዳን የውጭና ዓለም አቀፍ ትብብር ሚኒስትር ሞሄ አልዲን ሰላም አምባሳደሩ የተጠሩት
ከአገሪቱ ፖለቲካዊ አመራር ጋር ለመመካከር መሆኑን መግለጻቸውን ዘገባው አስታውሷል። እንደ ጋዜጣው ዘገባ ከሆነ እንዲህ አይነቱ እርምጃ በዲፕሎማሲያዊ አሰራር መሰረት አምባሳደሩን በዚያው ማስቀረትና ግንኙነትን ማቋረጥን ሊያስከትል ይችላል። የአምባሳደሩ ወደ አዲስ አበባ መመለስም የሱዳን መንግስት በጉዳዩ ዙሪያ በሚሰጠው የመጨረሻ ውሳኔ ላይ የተመሰረተ እንደሚሆን ተጠቁሟል። ይህ የሱዳን መንግስት እርምጃ በሁለቱ ጎረቤት ሀገራት መካከል የነበረውንና በጥርጣሬ የተሞላውን ግንኙነት ወደ አዲስ ምዕራፍ አሸጋግሮታል። የሁኔታውን ክብደት ከሚከተሉት ነጥቦች አንጻር መመልከት ይቻላል። ሱዳን ለካርቱም አየር ማረፊያ ጥቃት ኢትዮጵያን በቀጥታ መክሰሷ ቀደም ሲል በድንበርና በህዳሴ ግድብ ዙሪያ የነበረውን ልዩነት ወደ ወታደራዊ ጣልቃ ገብነት ክስ ከፍ አድርጎታል። ይህ ክስ በሁለቱ ሀገራት የጸጥታ ተቋማት መካከል ያለውን አለመተማመን ይበልጥ ያሰፋዋል። በተጨማሪም አምባሳደሩን ለምክክር መጥራት ከግንኙነት መቋረጥ በፊት የሚወሰድ የመጨረሻው ጠንካራ ዲፕሎማሲያዊ ተቃውሞ መግለጫ ነው። ሱዳን አምባሳደሯን በዚያ የምታስቀር ከሆነ በሁለቱ ሀገራት መካከል ያለው ግንኙነት በዝቅተኛ ደረጃ ብቻ እንዲቀጥል ሊደረግ ይችላል። ይህም ቀጠናዊ ትብብርን በእጅጉ ያውካል። ኢትዮጵያ በአሁኑ ጊዜ በአካባቢው ካሉ ሌሎች ጎረቤቶቿ ጋር ካለባት ውጥረት አንጻር አሁን ደግሞ ከሱዳን ጋር እንዲህ ያለ ግጭት ውስጥ መግባቷ በምስራቅ አፍሪካ ያላትን ዲፕሎማሲያዊ ተጽዕኖ ሊፈትነው ይችላል። በተለይም የሱዳን አምባሳደር የአፍሪካ ህብረት መልእክተኛ በመሆናቸው ጉዳዩ ከሀገራዊ ግንኙነት ባለፈ አህጉራዊ ተቋማት ላይም ጥላውን ማጥላቱ አይቀርም። በአጠቃላይ የሱዳን አምባሳደር ከአዲስ አበባ መውጣት በሁለቱ ሀገራት ታሪክ ውስጥ ሌላኛው አስቸጋሪ ወቅት መጀመሩን የሚያመላክት ሲሆን በቀጣይ ቀናት ከካርቱም የሚወጣው ውሳኔ የሁለቱን ሀገራት የቆየ ግንኙነት ጣፈንታ ይወስነዋል። ይህ የሱዳንና ኢትዮጵያ አዲስ ቁርሾ ከህወሓት ሰሞነኛ ሁኔታ ጋር ይገናኛል ይባላል። ምክንያቱም ኢትዮጵያ በዋናነት በሱዳን የሚሰማሩ የኢትዮጵያ መንግስት ተቃዋሚ ኃይሎች እየረበሹኝ ነው የሚል አቋም አላት። ፋኖን ጨምሮ የኤርትራ መንግስት እንዲሁም የአሁኑ የህወሓት ኃይል በዚሁ በሱዳን እየተሰበሰበ የተለየ ዱለታና ወታደራዊ ስልጠናም ያካሂዳል የሚሉ የቆዩ ጭምጭምታዎች አሉ። ከዚሁ ጋር ሊገናኝ ይችላል የሚሉ አጠቃላይ ሐሳቦች እየተነሱ ነው። እናንተ በአስተያየት መስጫው ላይ የተለዩ ሐሳቦችን ልታጋሩን ትችላላችሁ። ቀጣይ በሌላ ዜና እስከምንገናኝ ሰናይ ጊዜ